የአርሰናልን መረጃዎች ደግሞ ወደ እናንተ እናደርስ። ከአርሰናል ጋር በተያዘ ምናልባት መልካሙ የሚባለው ዜና ከብሩኖ ጊማሬሽ ጋር ያለው ጉዳይ ነው። ትናንትና በጣም ለአርሰናል ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ እርግጥ ነው በኒውካስል ዩናይትድ በኩል ያሉ የቅርብ የመረጃ ምንጮች እንግዲህ እያስተባበሉት ይገኛሉ። ነገር ግን በአርሰናል በኩል ያሉ የቅርብ የመረጃ ምንጮች እንደሚናገሩት ግን አርሰናል ብሩኖ ጊማሬሽን ለማስፈረም ላቅ ያለ ደረጃ ላይ ይገኛል ብለው ነው የመረጃ ምንጮቹ እየተናገሩ የሚገኙት። አርሰናሎች በቀጣይ 75 ሚሊዮን ፓውንድ ለማቅረብና ከኒውካስል ዩናይትድም ጥሩ ምላሽ ሊያገኙ እንደሚችሉ የሚያሳዩ አይነት ሀሳቦችን እየተናገሩ ይገኛሉ። አሌክስ ክሩክ እንደተናገረው ከሆነ ለምሳሌ አርሰናል ብሩኖ ጊማሬሽን ለማስፈረም ጥሩ ድርድር ጀምሯል ብሏል። ለሳምንታት ከቆየው መደበኛ ድርድር በኋላ ክለቦቹ አሁን ላይ ተገናኝተው ንግግር እንደጀመሩ ነው ይኸው አሌክስ ክሩክ እየተናገረ የሚገኘው። ነገር ግን ለኒውካስል ዩናይትድ ቅርብ የሆኑ የመረጃ ምንጮች ግን በፍጹም ሐሰት ሲሉ ነው ይህንን መረጃ ያጣጣሉት። ምክንያቱም አርሰናልና ኒውካስል ዩናይትድ ያደረጉት ምንም አይነት ንግግር የለም ሲሉ የኒውካስል ዩናይትድ የመረጃ ምንጮች ይናገራሉ። ሌላኛው ቤን ጃኮብስ ነው ሀሳቡን የሰጠው ከዚሁ ከብሩኖ ጊማሬሽ ዝውውር ጋር በተያያዘ ምንጮች 75 ሚሊዮን ፓውንድ አካባቢ በሆነ ዋጋ ከስምምነት ለመድረስ በሚደረገው ድርድር ላይ አርሰናልና ኒውካስል ዩናይትድ ቤት ከፍተኛ እድገቶች መታየታቸውን ነው ተመልክቻለሁ ሲል ቤን ጃኮብስ እየተናገረ የሚገኘው። ስለዚህም አርሰናል በሚቀጥሉት ጥቂት ቀናቶች ይህንን ተጫዋች ለማስፈረም የተሻለ ድርድሮችን እንደሚያደርጉ ይሰማኛል ሲልም ጭምር ነው የሚናገረው። ከዚህ በኋላ ዝውውሩ የመንዛዛት እድሉ በጣም ጠባብ ነው ሲልም ጭምር ቤን ጃኮብስ ይናገራል። ይሄ ዝውውር ምናልባት በዚህ ክረምት ተጫዋቾች የዝውውር መስኮት በጣም አሰልቺው እየሆነ ከመጡ ዝውውሮች መካከል አንደኛው ተደርጎ ይቆጠራል። ምክንያቱም በጣም ለረጅም ጊዜያቶች ይህ ዝውውር አሁንም ስሙ እየተነሳ ይገኛል። እርግጥ ነው አርሰናል ይፋዊ የሚባል ጥያቄ እንኳን ለኒውካስል ዩናይትድ ያቀረበበት መንገድ እንዳልነበር ይታወቃል። የቃል ጥያቄዎች ቀርበዋል። ከዚህ በፊት 60 ሚሊዮን ፓውንድ ሲቀርብ ተመልክተናል። ያም ኒውካስል ዩናይትዶች ውድቅ ማድረጋቸውን እናስታውሳለን። 65 ሚሊዮን ፓውንድም በተመሳሳይ ቀርበው ውድቅ ተደርጓል። 70 ሚሊዮን ፓውንድም እንዳቀረቡ ይነገራል። አሁን ግን አርሰናሎች የዋጋ ጥያቄያቸውን ወደ 75 ሚሊዮን ፓውንድ ከፍ ሊያደርጉት እንደሚችሉ እየተገለጸ ይገኛልና ምናልባት ከዚህ በኋላ የዝውውር የመንዛዛት እድሉ ጠባብ ነው ብለዋል ቤን ጃኮብስ። ስለዚህም አርሰናሎች ብሩኖ ጊማሬሽን ለማስፈረም የተሻለ ጥረቶችን የሚያደርጉበት ሰዓት ላይ ይገኛሉ። ነገር ግን ቀደም ብዬ እንደነገርኳችሁ ግን የኒውካስል የመረጃ ምንጮች ግን ይህንን ነገር አሁንም እያጣጣሉት እንደሚገኝ ነው ይፋ የተደረገው። ሌላኛው ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ከሁሊያን አልቫሬዝ ዝውውር ጋር በተያያዘ አንዳንድ ጉዳዮችን አጋርተዋል። በዚህ ወቅት የሁሊያን አልቫሬዝ ዝውውር ከአትሌቲኮ ማድሪድ ጋር ከስምምነት ለመድረስ በቪክተር ዮኬሬስ ለሚደረግ ልውውጥ ምንም የሰማሁት መረጃ የለም ሲል ነው ፋብሪዚዮ ሮማኖ የተናገረው። ባለፉት ጥቂት ቀናት ሁሊያን አልቫሬዝን ለማስፈረም አርሰናል ምናልባት ቪክተር ዮኬሬስን ለአትሌቲኮ ማድሪድ በመስጠት ሁሊያን አልቫሬዝን ለማምጣትና እንግዲህ ጥረቶችን ያደርጋል የሚሉ አይነት መረጃዎች ሲወጡ እንደነበር እናስታውሳለን። በርከት ያሉ የአርሰናል ሌጀንዶችም ይህንን ነገር ሲቃወሙት ነበር። ሁሊያን አልቫሬዝ ወደ ክለቡ መምጣቱ ትልቅ ነገር ሆኖ ሳለም ነገር ግን ቪክተር ዮኬሬሽን በክለቡ ቆይቶ ሁለቱ የተለያዩ አማራጮች እንዲሆኑና በጋራ የሚጫወቱበትን መንገድ መፈለግ የተሻለ ነው የሚል አይነት ሀሳቦችን ሲያጋሩ ነበር። ፋብሪዚዮ ግን አሁን የሰማሁት መረጃ የለም ሲልም ጭምር ነው በሁለቱ ሁሊያን አልቫሬዝን ለማምጣት አርሰናል ቪክተር ዮኬሬሽን በልውውጥ መልክ ያቀርባል የሚለውን መረጃ የሰማሁት ነገር የለም ሲልም ጭምር ነው ፋብሪዚዮ ሮማኖ ይፋ ያደረገው። አርሰናል አሁንም ተከላካይ ላይ የማስፈረም ፍላጎታቸው እንደቀጠለ ነው። ኢዝራኤል ኮንሳና ጃኮብ ራሞን በዝርዝራቸው ውስጥ የሚገኙ ሲሆን ጃኮብ ራሞንን ለማስፈረም የሚደረግ ማንኛውም እንቅስቃሴ ሪያል ማድሪድ በተጫዋቹ ሽያጭ ላይ ካላቸው የ50 በመቶ መብትና ከቼልሲ በኩልም ባለ ፍላጎት ምክንያት ትንሽ ውስብስብ ይሆናል ተብሎ ይታሰባል። እርግጥ ነው ቼልሲዎች አሁን ላይ ማክሰንስ ላክራን ማስፈረማቸውን ተከትሎ የተወሰነ መቀዛቀዞች አሳይተዋል በጃኮብ ራሞን ላይ። ነገር ግን ሪያል ማድሪዶች ግን 50 በመቶን ከዚህ ተጫዋች ሽያጭን ስለሚያገኙ ኮሞ ደግሞ ከፍ አድርጎ ዋጋውን ሊሰቅለው እንደሚችል እየተነገረ ይገኛል። ከዛ ውጪ ሌላኛው የሚነሳው ጉዳይ ደግሞ አርሰናሎች አሁንም በተከላካይ መስመር ተጫዋች ለማስፈረም ጥረት ማድረጋቸውን ይቀጥላሉ ተብሎ ነው የሚታሰበው። አርሰናሎች ልምድ ያለው ጆን ስቶንስን ለማስፈረም ፍላጎቱ ነበራቸው። ነገር ግን ተጫዋቹ ወደ ጣሊያን የማምራት እድሉ በጣም ሰፊ እንደሆነ እየተገለጸ ይገኛል። ቸልሲም ከዛ ውጪ ደግሞ አርሰናልም ይህንን ተጫዋች ለማስፈረም ጥረቶችን ሲያደርጉ ነበር ባለፉት ሳምንታት። ነገር ግን አሁን ላይ የመሳካት እድሉ ጠባብ እንደሆነ የሚያሳዩ መረጃዎችን እየሰማን እንገኛለን። ሌላኛው ከቪኒሲዮስ ጁኒየር ጋር በተያዘ አሁንም አርሰናል ቤት መረጃዎች እየቀጠሉ ይገኛሉ። አርሰናል አሁንም እንግዲህ አጋጣሚዎቹን እየጠበቀ ይገኛል ወይም ይህንን ተጫዋች ለማስፈረም ጥረቶችን ማድረጉን እየቀጠለ ይገኛል። ነገር ግን አንዳንድ የሰማናቸው መረጃዎች እንደሚያሳዩት ከሆነ ያው ትልልቆቹ የመረጃ ምንጮች ባያረጋግጡትም እንዲሁ ደግሞ በኋላ የሪያል ማድሪድ ጉዳዮችን ስናነሳ በስፋት የምናነሳው ቢሆንም
ቪኒሲዮስ ጁኒየር በሪያል ማድሪድ ኮንትራቱን ስለማራዘም አሁን ጥሩ ንግግሮችን ከሪያል ማድሪድ ጋር እያደረገ ነው የሚል መረጃን ትናንትና ስካይ ስፖርት የተባለ የመረጃ ምንጭ ይፋ አድርጎታል። እንዳልኳቸው ግን ታማኝ የሚባሉት በተለይ በዝውውር ዘገባዎች ላይ እነ ዳቪድ ኦርነስቲን እነ ፋብሪዚዮ ሮማኖ ያሉት ነገር የለም በዚህ ዝውውር ጉዳይ ላይ ወይም ደግሞ በኮንትራት ማራዘሙ ጉዳይ ላይ ኮንትራቱን ሊያራዝም እንደሚችል ግን የሚያሳዩ ፍንጮች ያሉ ብለዋል ስካይ ስፖርት ትናንትና ባወጣው መረጃ ላይ ከሪያል ማድሪድ ጋርም ጥሩ ንግግሮችን አድርጓል። በሪያል ማድሪድ በቅርቡ ደግሞ ወደ ልምምድ ይመለሳል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመውና አርሰናል አሁንም ግን ጥረቱን ማድረጉን ይቀጥላል ተብሎ ይታሰባል። ምናልባት ይህንን ተጫዋች የማስፈረም መንገዶችን የሚያገኝ ከሆነ አርሰናል አሁንም አይኑን ሳያሽ ተጫዋቹን ለማስፈረም እንቅስቃሴዎችን ማድረጉን ይቀጥላል ተብሎ እንደሚጠበቅ ነው የተገለጸው። ካልሆነ ግን ሌሎች አማራጮችን የሚመለከቱባቸው እድሎችን ያሰፋሉ ተብሎ ይጠበቃል። ሌላኛው ብራድሊ ባርኮላ ይሆናል ተብሎ ይታሰባል። ከሊቨርፑል ጋርም በዚህ ተጫዋች የዝውውር ጉዳይ ላይ ትልቅ ፉክክር ማድረጋቸው አይቀሬ እንደሆነ ነው የመረጃ ምንጮቹ ይፋ ያደረጉት።